ዓለም በሙሉ ጨልሞብሽ ልብሽ ስብርብር ብሎ ኢነርጂሽ ዜሮ ሌቭል ላይ ወርዶ ሙቺ ሙቺ የሚል ስሜት ተሰምቶሽ ያውቃል? ወይንም አሁን እየተሰማሽ ነው? በተለይም በብሬክአፕ ምክንያት አይዞሽ፣ ብቻሽን አይደለሽም። በዓለም ላይ በእንደዚህ አይነት ስሜት ውስጥ ያሉ እጅግ በጣም ብዙ ሴቶች አሉ። ነገር ግን መፍትሄ አለው። በተለይ ይሄ መሰባበር በብሬክአፕ ምክንያት ሲሆን ማድረግ ያለብን 4 ዋና ዋና ነጥቦች አሉ። እስኪ ልንገርሽ። የመጀመሪያው መፍትሄ ብሬክአፕ የማይቀር ነገር መሆኑን አምነሽ ተቀበይ። በቃ ይሄንን አምኖ መቀበል ለሂሊንግ የመጀመሪያው ስቴፕ ነው። እንደውም 50%ን የሚይዘው ሂል እንድታደርግ አንዲት ሴት ብሬክአፕ የማይቀር መሆኑን መረዳቷ ነው። ለምን ኩዊን አትሆኝም? ንግስትም ለምን አትሆንም? በጣም ስማርት የሆነች ቆንጆ ሞዴል የቦሊውድ አክተር ወይንም የሆሊውድ አክተር ታዋቂ የሆነች ቆንጅዬ ሴት ለምን አትሆንም? በብሬክአፕ ውስጥ ማለፏ የማይቀር ነገር ነው። ሰው ነቻ፣ ሴት ነቻ። ስለዚህ የማይቀርልሽ ነገር ነው። ቆንጆ ሆኜ እንዴት ጥሎኝ ሄደ? እንዴት እኔን ኢግኖር አደረገኝ? ስማርት ሆኜ የተማርኩኝ ሆኜ የሀብታም ልጅ ሆኜ ገንዘብ እያለኝ ብዙ ወንዶች የሚፈልጉኝ ሆኜ እያለው እንዴት ይሄ ሰው ኢግኖር አድርጎ ልቤን ሰብሮ ይሄዳል ብለሽ በፍጹም እንዳታስቢ። በቃ ይሄ የወንዶች ባህሪ ነው፣ ተፈጥሮ ነው። ምክንያቱም ስለ አንቺ አይደለም፣ አንቺ ላይ የጎደለ ነገር ኖሮ እንዳይመስልሽ። ያ ብሬክአፕ የተፈጠረው የእሱ ፐርሰናሊቲ ነው። እሱ በራሱ ጭንቅላት ውስጥ የሚፈጠሩ የሚመላለሱ ነገሮች ስላሉ አስተዳደጉ ምክንያት፣ በፊሊንጉ ምክንያት፣ ባዮሎጂካሊም በቃ በራሱ ተፈጥሮ ምክንያት ብቻ ነው አንቺን ኢግኖር ያደረገሽ እንጂ በራስሽ ባንቺ ላይ ባለ ስትራክቸር፣ ባንቺ ላይ ባለ ድክመት፣ ባንቺ ላይ ባለ ተፈጥሯዊ ሁኔታ በፍጹም 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 አይደለም። አንቺ ሁሌም ውብ ነሽ። አንቺ ሁሌም ሙሉ ነሽ። ፈጣሪ ሙሉ አድርጎ የሰራሽ ሴት ነሽ። ስለዚህ ብሬክአፕ አዎ ይፈጠራል። የፈለገ አይነት ኳሊቲ ቢኖርሽ፣ የፈለገ አይነት ስማርት ብትሆኚ ብሬክአፕ የማይቀር ነገር መሆኑን አምነሽ መቀበልሽ የመጀመሪያው ስቴፕ ነው። ይሄንን አምነሽ ተቀበይ እሺ፣ እንጂ ራስሽን አታብሰክስኪ፣ አትጉጂ። ሁለተኛው ነጥብ ደግሞ ምንድን ነው የሚሆነው? ሂል ለማድረግ የሚጠቅምሽ ራስሽን ጠብቂ። ቦዲሽ ውሃ ጠጪ፣ እረፍት አድርጊ፣ ሪላክስ አድርጊ። ከቤተሰቦችሽ ጋር ከምትወጃቸው ጓደኞችሽ ጋር አንቺን ሰፖርት የሚያደርጉ አንቺን የሚጎዱ ሳይሆኑ ለአንቺ የቆሙ የሚወዱሽ በአካባቢሽ ላይ ባሉ ሰዎች ላይ ሶሻላይዝ አድርጊ። ከነሱ ጋር ተገናኝ፣ ተጫዎቺ፣ ሳቂ። ራስሽን አትጉጂ። በዛ ጉዳት ላይ ሌላ ተጨማሪ ጉዳት ራስሽን በራስሽ ደግሞ አትጉጂ። ምክንያቱም ይቺ ቀን በጣም አጭር ነች፣ ታልፋለች። ይቺ የምትሰማሽ መጥፎ ስሜት ለማለፍ በጣም ጥቂት ጊዜ ነው የምትቆየው። አንዳንዴ ረጅም ጊዜ ሊወስድ ይችላል። ግን በሴትየዋ የአክሰፕታንስ ሌቭል ወይንም ደግሞ ልጅቷ ራሷ ላይ በምትፈጥረው ጫና ምክንያት ነው እንጂ ጊዜው የሚረዝመው የዚህ የብሬክአፕ መጥፎ ፊሊንግ በቀላሉ አጭር ሆኖ እንዲያልፍ ቶሎ ወደ ራስ ለመመለስ ማድረግ በጣም ቀላል ነው የሚሆነው። ካንቺ ውስጥ ሁል ጊዜ ቆንጆ ነገር፣ ካንቺ ውስጥ ሁል ጊዜ ጥሩ ነገር የሚፈልቅ ውብ ሴት መሆንሽን አትርሺ። በቃ ራስሽን ሁል ጊዜ ቆንጆ ለማድረግ ጠብቂ። ንጽህናሽን፣ አለባበስሽን፣ ጸጉርሽን፣ ፊትሽን፣ ውሃ ጠጪ፣ ጤንነትሽን ጠብቂ። ጥሩ ረፍት አድርጊ። ይሄንን ስሜት ለመሸሽ ይሄንን መጥፎ ስሜት አመልጣለሁ ወይንም ሂል አረግበታለሁ ብለሽ ሌላ መጥፎ ነገር ውስጥ አትግቢ። ሱስ ውስጥ፣ መጠጥ፣ ከሌሎች መጥፎ ጓደኞች ጋር በመግጠም ያንን ያስተካከልሽ መስሎሽ የባሰ አደጋ የሚያመጡብሽ ነገሮች ውስጥ በፍጹም 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 እንዳትገቢ። ይቆጭሻል። ምክንያቱም ገና ወጣት ነሽ፣ ገና ቆንጆ ነሽ። ሴትነትሽን አንቺ ነሽ ማስተካከል የምትችው ነገር የባሰ ውልቅልቁን አውጥተሽ ሌላ ቻንስ እንዳይኖርሽ፣ ሌላ ጥሩ ህይወት መኖር እንዳትቺ ማድረግ የለብሽም ማለት። ስለዚህ ሂል አድርጊ፣ ሪከቨር አድርጊ። ለሰውነትሽም ለአይምሮሽም ጊዜ ሰተሽ ወደ ቆንጆ ሁኔታ እንዲያመራ እድል ስጩ፣ አበረታችሁ። ሰውነትሽንም ጭንቅላትሽንም አስተሳሰብሽንም ስሜትሽንም ማለት ነው። ይሄ ደግሞ በምን መልኩ ማድረግ ትችላለሽ? ከምትወጃቸው ፋሚሊ ሜምበርስ ጋር
በመገናኘት በመሳቅ ፍቅር በመለዋወጥ ጊዜ በማሳለፍ ኳሊቲ የሆነ ጊዜ ከነሱ ጋር በማሳለፍ የምትወደጂ ምንም ያልጎደለሽ ሰው መሆንሽን እየተረዳሹ ትመጫለሽ። ሶስተኛው ነጥብ ደግሞ ምንድነው? እሱን ለመከታተል ሶሻል ሚዲያ ፎቶዎች፣ ቴክስቶች ላይ ጊዜሽን አታባክኝ። ሶሻል ሚዲያ ላይ ፎሎ እያረግሽው ከሆነ ከት አድርጊ። እሱ ፎሎ እያረገሽ ከሆነ ብሎክ አድርጊ። የእሱን ፎቶዎች የእሱን ቴክስቶች አንቺ የምትልኪያቸው ቴክስቶች መኖር የለባቸውም። በፍጹም 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 ቴክስት ሜንድ አረጋለሁ እጠግነዋለሁ ሪሌሽንሽፑን እንደገና ሪከቨር እንዲሆን በፍጹም ሆን ብሎ ኢግኖር ያደረገን ሰው በተአምር 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 መመለስ አትችይም። ሆን ብሎ ምንም ሰበብ ይደረድርልሻል። እንዲህ ስላልሽኝ ነው፣ እንዲህ ስለሆነ ነው፣ እንዲህ ስለተፈጠረ ነው ብሎ ሰበብ የሚደረድረው መደርደር ስላለበት ነው። ለሚጠየቀው ጥያቄ የሆነ አይነት መልስ ማስቀመጥ ስላለበት ብቻ ነው እንጂ ያንን ነገር ብታስተካክዩም እሱ ይመለሳል ብለሽ እንዳታስቢ። በፍጹም አይመለስም። በፍጹም አንቺ ትባክኛለሽ እንጂ አንቺ ትደክሚያለሽ፣ አንቺ ትዋረጃለሽ። አንቺ ይሄን አለች፣ ይሄን ጻፈች፣ ይሄን ላከችልኝ እየተባልሽ ሙድ እያዝብሻል እንጂ በፍጹም እሱን መልሳለሁ ብለሽ ምንም አይነት ሶሻል ሚዲያ ላይ አክት እንዳታደርጊ። አንቺም እሱን መልሳለሁ ብለሽ የሚጸጽትሽን ነገሮች እንዳታደርጊ። በቃ ራስሽን ጠብቂ፣ ክብርሽን ጠብቂ። ሶሻል ሚዲያ ላይ ምንም አይነት ፖስት ሂል አርግ ያለው እንደዚህ ዘንጬ ትራቭል እያረኩ ነው፣ እንደዚህ ሌላ ሰው ጋር እየሆንኩ እየተዝናናው ነው፣ አንተን ረስቻለሁ የሚሉ መልእክቶችን የሚያስተላልፉ ፒክቸሮች ፖስት እንዳታረጊ። ይሄ በራሱ በኋላ ላይ የሚያመጣው መዘዝ አለ። ስለዚህ ክብርሽን ጠብቀሽ ኩል ሆነሽ ድምጽሽን አጥፍተሽ ሂል አድርጊ፣ ወደ ራስሽ ተመለሽ። ሁሉም ነገር ይስተካከላል። ስለዚህ ከሱ ጋር ያለሽን ሶሻል ሚዲያ ላይ ያለሽን ኮንታክት ከት አድርጊ፣ ሙሉ ለሙሉ ከት አድርጊ። እሱን የሚያስታውሱሽን ፎቶዎች፣ ቪዲዮዎች፣ ቴክስቶች በሙሉ አጥፊ። በቃ አይጠቅምሽም። ዲሊት ማድረግ አለብሽ። እነሱን ባየሽ ቁጥር እንደገና የማሰላሰያ ጊዜ እየረዘመብሽ ነው የሚመጣው። አራተኛው ነጥብ ምንድነው የሚሆነው? ኮንፊደንስሽን ፐርሰናሊቲሽን ዴቨሎፕ እንድታደርጊ የሚያደርጉ ነገሮችን አድርጊ። ንባብ ጀምሪ፣ አዳዲስ ሆቢዎችን ጀምሪ። ስፖርት ሊሆን ይችላል። የሆነ ደስ የሚልሽን አንቺን ኢንጆይ የምታደርጊበትን በቃ እርፍ የሚያደርግሽን ሆቢ፣ አዳዲስ ሆቢዎችም ሊሆን ይችላሉ። ሙዚቃ ሊሆን ይችላል፣ ስዕል ሊሆን ይችላል። የተለያዩ አይነት አትክልቶች መንከባከብ፣ የተለያዩ ሆቢዎች አሉ። ሆቢ ስንል ደስታን የሚፈጥሩ እንቅስቃሴዎች ናቸው። እነዚህ ነገሮችን ክሬት በማድረግ ወይንም ድሮ የነበሩሽን እንደገና በማበልጸግ በእነሱ ጊዜ አጥፊ። በጣም ደስ የሚል ጊዜ ነው የሚሰጡሽ። በቃ ትረሻለሽ። የግዴታ ደስታ ማለት ከዚህ ልጅ ጋር ባለሽ ሪሌሽንሽፕ ብቻ የምታገኘው ነገር አይደለም። ተፈጥሮ ብዙ ነገሮችን ሰጥታናለች ኢንጆይ እንድናደርግባቸው። በአካባቢያችን ላይ በጣም ብዙ ደሳስ የሚሉ ነገሮች አሉ። እነዚህ ነገሮች የሚገርምሽ እዛ ጋር ስታገኝ ከነበረው ደስታ እጅግ በጣም የሚበልጥ ደስታ፣ አትክልቶች መንከባከብ፣ ስዕል መሳል፣ ሙዚቃ ፕራክቲስ ማድረግ፣ በድምጽሽ ሊሆን ይችላል፣ በመሳሪያ ሊሆን ይችላል፣ ድርሰት መጻፍ፣ ልቦለዶችን መጻፍ ማንበብ፣ ፐርሰናሊቲሽ ላይ መስራት። እንዴት ነው ለምሳሌ ብሬክአፕን ኮፓፕ ማድረግ የምችለው እንዴት ነው የሚሉ ጽሁፎችን ብታነቢ ሌሎችን ለመምከር ትነሳሻለሽ። በነገራችን ላይ ብሬክአፕ ለብዙ ሰዎች ህይወት መቀየር ምክንያት ሆኗል። በዓለም ላይ ያሉ ታላላቅ ሰዎች ኦፕራ ዊንፍሪ፣ አዴል የምትባል ሙዚቀኛ አለች። በጣም ድምጿ የሚያምር እንግሊዘኛ ሙዚቃዎችን ነው የምትዘፍነው፣ ዘፋኝ ነች። ሌሎችም አሉ። ብሬክአፕ ባደረሰባቸው ሀዘን ምክንያት እንደገና ህይወትን እንዴት ነው የምቀይራት ብለው ባሉበት ሰዓት ላይ በፈጠሩት ሆቢ፣ በፈጠሩት ውጥረት፣ በፈጠሩት ጥንካሬ ነው እዚህ ደረጃ ላይ መድረስ የቻሉት። እና ብሬክአፕ ለብዙ ሰዎች ተርኒንግ ፖይንት ነች። ህይወት የምትቀየርባቸው ህይወታቸውን የሚቀይሩበት መልካም አጋጣሚ። በቃ ሆይ ለምንድን ነው ተረግጬ እዚህ ጋር ስሜቴ እንደዚህ ተጨፍልቆ የቀረው? ከችግሩ በላይ መሆን አልችልም እንዴ ብለው ፋይት ሲያደርጉ ከችግሩ ጋር በሚገርም ሁኔታ ከችግሩ በላይ ሆነው እንደውም ለሌሎች መትረፍ የሚችሉ ሰዎች ሆነው ተገኝተዋል። እና ይሄን ብሬክአፕ ለመልካም ጎን ይሄ ብሬክአፕ ባይፈጠር ኖሮ ምናልባትም እንደዚህ አይነት ሰው አልሆንም የምትይ ሰው መሆን አለብሽ። አንባቢ፣ ለሌሎች የምትተርፊ፣ ሌሎችን የምታስተምሪ፣ በጣም የምታነቃቂ፣ ኤግዛምፕል ሆነሽ
የጠንካራ ሴት ኤግዛምፕል ሆነሽ ሌሎች ካንቺ ምሳሌ እየተማሩ የሚኖሩብሽ ሰው መሆን ትችያለሽ። የሚገርም የላይፍ ቼንጅ መፍጠር ትችያለሽ፣ ይችን ሰበብ ተጠቅመሽ ማለት ነው። ስለዚህ ኮንፊደንስሽን አዳብሪ። ፋይናሊ የምመክርሽ ይሄንን ነው። ተርኒንግ ፖይንት አድርገሽ ተጠቀሚበት ነው ምልሽ። በሌላ ቪዲዮዎች እስከምንገናኝ ባይ ባይ።